እኔ ያው ፋሚሊ ጋር እንደሄድኩኝ ነው የሚያውቁት። ነገር ግን እኔ ያለሁበትን ቦታ መናገር አልፈልግም እና በቃ ቤተሰቦቼም ማወቅ ያለባቸውን ነገር ነግሬያቸዋለሁ። ከዛ ውጪ ግን ለማንም ግልጽ አላደረኩም የሄድኩበትን ቦታ። ለሁሉም ነገር አሁን ረፍዷል። ብዙ ጊዜ በተደጋጋሚ አቤልም እየነገረው ነው ረፍዷል። እኔ በቃ መመለስም አልፈልግም። በዚህ ሰዓት ደጋግሜ ማስተላለፍ የምፈልገው መልእክት ስፔሻሊ ለአብርሽ ብዙ ድሎች ነበሩክ፣ በጣም ብዙ ታይሞች ነበሩክ። እኔ በጨከንኩኝ ሰዓት ነው ወይ ነገሮች የሚታዩ? ያኔ በጣም በብዙ መንገድ ላውራክስ ሞክር። የዛሬ ርዕሴ አብርሽና ሩታ ናቸው። እንግዲህ በጣም በሚያሳዝን ርዕስ ነው የመጣሁት። እንግዲህ ሩታ የመጨረሻ ውሳኔ ወስናለች። ካሁን በኋላ ከአብርሽ ጋር መቀጠል አልፈልግም ብላ በጣም ተማራለች ማለት ነው። ብዙዎቻችሁ ሩታ ወደ ቤትሽ ተመለሺ፣ ብዙዎቻችሁም ደግሞ አብርሽ ጥፋተኛ ነህ የምትሉ ብዙ የሩታ ቤተሰቦች አላችሁ። እንግዲህ በጣም ያሳዝናል። እውነትም አብርሽ ጥፋተኛ ነው ማለት ነው። እንግዲህ ሁላችንም እንደምናውቅ ሩታና አብርሽ ጓደኛ እንደሆኑ፣ ሩታ የአብርሽ ሚስት እንደሆነች ሁላችን ጠንቅቀን እናውቃለን ማለት ነው። ዛሬ ላይ ግን የሩታ ትዳር ሲበላሽ በጣም እናዝናለን ማለት ነው። እና ውድ ቤተሰቦቼ አዲስ የሆናችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ፣ ነባሮች ደግሞ ላይክ እና ኮሜንት ማድረጋችሁ አትርሱ። ጉዞ ወደፊት ወደ ኋላ ሳይሆን ወደፊት ነው የምላችሁ። ብዙዎቻችሁ ቪዲዮ ስታዩ ላይክ አድርጉ ማለት ነው። ለምንድነው ላይክ የማታደርጉ? አይከፈልበትም፣ ክፍያ የለውም፣ ነፃ ነው። ስለዚህ ከቻላችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ ማለት ነው። ካልቻላችሁም ደግሞ ላይክ አድርጉ፣ ሰብስክራይብ አድርጉ ማለት ነው። እና ቤተሰቦቼ ዛሬ በጣም በሚያሳዝን ርዕስ ነው የመጣሁት ማለት ነው። ሰሞኑ ቢያንስ ከወር በፊት ይሆናል አብርሽና ሩታ እንግዲህ ከተለያዩ ማለት ነው። ከዚህ በፊት ከ3 ወር በፊት ሩታና የአብርሽ ሰርግ ያው በዱባይ አክብረን ነበረ። ዛሬ ላይ ግን ትዳራቸው እንደዚህ ሲፈርስ ሲለያዩ በጣም እናዝናለን ማለት ነው። እውነቴ ነው የምላችሁ። አንዳንድ ሴቶች የሰው ትዳር የምታፈርሱ አላችሁ እና ወንድ አንድ አይደለም፣ ወንድ ሞልተዋል። የሰው ትዳር ከምታፈርሱ የራሳችሁ ወንድ መፈለግ አለባችሁ። ሌላ አዲስ ያልተነካ ወንድ መፈለግ አለባችሁ እንጂ የሌላ ሰው ትዳር እንዴት ታፈርሳላችሁ? በጣም ታሳዝናላችሁ አንዳንድ ሴቶች ማለት ነው። ወንዶች አይደለን ጥፋተኛ፣ ሴቶች ናችሁ የሰው ትዳር የምታፈርሱ። እውነት በጣም ትገርማላችሁ ማለት ነው። ሴት በጣም አሳሳች ናት ማለት ነው። ስለዚህ ሰሞኑ ሩታ በጣም ከፍተዋታል፣ ደስተኛ አይደለችም፣ በጣም አዝናለች ማለት ነው። ሁላችሁም እንደምታውቁ እንግዲህ እኛ ሩታ ስትከፋ ብዙዎቻችን ያመላል፣ ደስተኛ አንሆንም ማለት ነው። ሲቀጥል ሩታና አብርሽ ሲለያዩ ወይም ደግሞ ሲጣሉ ደስ አይለንም። ሁለቱንም አንድ ላይ ስቀው ተደስተው ሲመጡ ነው ብዙዎቻችን ደስ የሚለን ማለት ነው። እንጃ አብርሽና ሩታም ሲለያዩ ደስ የሚለው መቼም ሰይጣን ነው እንጂ የሰው ልጅ መቼም ደስ አይለውም ማለት ነው። ስለዚህ አሁንም ቢሆን የሰው ትዳር የምታፈርሱ እህቶቼ ተጠንቀቁ። የሰው ትዳር አታፍርሱ፣ ጥሩ አይደለም። ወንድ ካማራችሁ ወይም ደግሞ ትዳር ካማራችሁ ሌላ በአዲስ መጋባት ትችላላችሁ፣ መደገስ ትችላላችሁ፣ መጨፈር ትችላላችሁ። ስለዚህ አብርሽና ሩታ ተለያይተው እናንተ ምንም የሚጠቅማችሁ ነገር የለም ማለት ነው። እና ውድ ቤተሰቦቼ ቪዲዮ ስታዩ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ብዙዎቻችሁ ቪዲዮ እያያችሁ ላይክ አድርጉ ማለት ነው። ምንም ችግር የለውም። ላይክ አድርጉ፣ አይከፈልበትም፣ ክፍያ የለበትም፣ ነፃ ነው፣ አይጎዳችሁም እና ላይክ አድርጉ ማለት ነው። ስለዚህ አሁንም ወደፊትም ከሩታ ጎን እንቁም። ፍትህ ለሩታ። ሩታን አታስለቅሷት። ሩታ ጥሩ ልጅ ናት። ሰው አታስከፋም፣ ሰው አታስቀይምም፣ ሰው አሰድብም፣ ዘረኛ አይደለችም። ለሰው ልጅ ክብር አላት እና አብርሽና ሩታ እንዲለያዩ ሳይሆን አንድ ላይ እንዲሆኑ
ሞክሩ። የሰው ትዳር አታፍርሱ። ብዙዎቻችሁ ሩታ ወደ ቤትሽ ተመለሽ የምትሏት አላችሁ። እንግዲህ ሁለቱን ስምምነት ሲኖራቸው ነው ወደ ቤቷ የምትመለሰው። እሱ ካላቀረባት እንዴት ወደ ቤቷ ትመለሳለች? ታውቃላችሁ፣ ድብድብ አለ፣ መማታት አለ፣ ስንት ነገር አለ። ስለዚህ በጣም ከባድ ነው። ውድ ቤተሰቦቼ ላይክ ሰብስክራይብ ማድረጋችሁ